መስገጃሽ ላይ ታገሺ መስገጃሽ ላይ ታገሺ መስገጃሽ ላይ ታገሺ መስገጃሽ ላይ ታገሺ። አንበሳ በኃይል በመጨፍለቅ ራሱን አስከበረና የጫካ አራዊቶች ንግስናውን ተቀበሉ። ፈረስ በፍጥነት ጋለበና ነገስታት ለመሳፈር ተሽቀዳደሙበት። አህያ ደደበና ሰራተኞችና አገልጋዮች የተፈራረቁበት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ሰላም ብያለሁ ሁላችሁንም። ለዛሬ ይዤላችሁ የመጣሁት ከስኬት ቁልፎች መጽሐፍት። ገንዘብህ አጎትህ ነው፣ ሳንቲምህ ማስፈራሪያ ጥርስህ ነው፣ ብርህ መቆሚያ ምርኩዝህ ነው። ስለሆነም ያላግባብ አታባክ ነው፣ አትሰስተውም። የተኛ ውሃ ይሸታል፣ የታሰረ ወፍ ይሞታል፣ የተጠፈነገ አንበሳ ይወርዳል። እንዲሁም የሰው ልጅ በአንድ ቦታ ላይ ሆኖ ውጤት ማምጣት አይቻለውምና በአንድ ቦታ አትቀመጥ፣ ተንቀሳቀስ። ተርበው የበሉት ምግብ ይጣፍጣል፣ ተጠምተው የጠጡት ውሃ አንጀት ያርሳል፣ ደክመው ያገኙት እንቅልፍ ያረካል፣ ከመጽዋዕትነት በኋላ ያገኙት ስኬት ደስ ይላል። መጽሐፍት ጥበብን ቢያስተምሩ እንጂ ጥበበኛን አያመጡም። ዋናን መልመድ የሚቻለው በደብተር ላይ ሳይሆን ውሃ ውስጥ በመግባት ነው። በስፖርት ስኬታማነት የሚገኘው ከቴሌቪዥን ሳይሆን ሜዳ ውስጥ ገብቶ በመንቀሳቀስ ነው። ይችን ዓለም በግድ ታግሎ ያሸነፋት ነው የሚያገኛት። የስኬት ገበያ ግብ አለው። ሕይወት ትግል ናት። የበላይነት የሚገኘው ያለ እረፍት በመስራት የበላይነት የሚገኘው ያለ እረፍት በእልህ ተግቶ በመስራት ነው። ተቀጣጣይ የሆነ ዓላማ፣ ተራማጅ ነፍስ፣ የላቀ ሞራል፣ ጽኑ ትዕግስት ያለው ሰው በእርግጥም ከሰው ሁሉ ወጣ ያለ ሰው ነው። አቡ ሙስሊም አልኩራሳኒ ረሂመሁላህ ለምንድን ነው የማይተኙት ተብለው ተጠየቁ። እርሳቸውም እጅግ የሰላ ሐሳብ፣ ጽኑ ቁርጠኝነት፣ ሽንፈትን የማትቀበል ነፍሴ በፍጹም አያስተኙኝም በማለት መለሱ። ፈረስ በፍጥነት ጋለበና ነገስታት ለመሳፈር ተሽቀዳደሙበት። አህያ ደደበና ሰራተኞችና አገልጋዮች የተፈራረቁበት። አንበሳ በኃይል በመጨፍለቅ ራሱን አስከበረና የጫካ አራዊቶች ንግስናውን ተቀበሉ። አምፖልን በማግኘቱ የሚታወቀው ቶማስ ብርሃንን ለማየት 1000 ጊዜ ያህል ሙከራ አድርጓል። እስኪሳካለት ድረስም ሙከራውን አላቋረጠም ነበር። ኢብኑ አልጀውዚ ረሂመሁላህ ከተጠቀሟቸው ቀለሞች በሞቱ ጊዜ ለትጥበታቸው የሚያገለግለውን ውሃ ለማሞቅ በማገዶነት አገልግለዋል። ያ ማለት ተብዛቱ የተነሳ ለማለት ነው። ብልህ ማለት ነፍሱን የመረመረና ከሞት በኋላ ላለው ህይወቱ የሰራ ነው። ደካማ ማለት ደግሞ ደመነፍሱ የምትለውን የተከተለና አጉል ምኞቱን በአላህ ሱብሃነሁ ወተዓላ ላይ የተመኘ ነው። ከእጆች ሁሉ ምርጦቹ እጆች የሰራተኞች እጆች ናቸው። ምርጥ ጭንቅላቶች የፀጉር አስተካካይ ጭንቅላቶች ናቸው። ከማንገላጀት ሁሉ እጅግ የሚያረካው የሌሊት ሰጋጆች ማንገላጀት ነው። ራስን በማሸነፍ የሚገኘው ድል ትልቅ ከተማን ተመክፈት ይበልጣል። የገዛ ደመ ነፍሳዊ ስሜቱን የሚዋጋ ሰው ሰራዊት ከሚዋጋ ይልቃል።
ሌላው ምርጥ አባባሎች ይላል። ገንዘብ ካለህ ምንም አላጣህም፣ ጤና ካጣህ ብዙ ነገር አጣህ፣ ስነ ምግባር ካጣህ ሁሉን ነገር አጣህ ይላሉ አሊ ኢብኑ አቡ ጣሊብ። ከመለያየት አደቦች መካከል አንዱ ያለፈን ምስጢር መቅበር ነው ብለዋል ደጋግ አሊሞች። 3ኛ በሚያስፈልግህ የደስታ መጠን ልክ ቁርአን ቅራ፣ ብዙ የቀራ ብዙ ደስታ ያገኛል። 4ኛ ቀናቶች አይመለሱም፣ ለነገ አትቀጥር፣ የሚያስፈልግህን ዛሬውኑ አድርግ። 5ኛ ባለቤቱ በራሱ ፍቃድ የዘጋውን በር ሂደህ አትክፈት፣ የተዘጋብህን በር ተመልሰህ አታንኳኳ። 6ኛ አንድም ሰው እንዲያዝንልህ ከፈለክ ጠንካራ ሁን፣ የሚታዘነው ለደካማ ነውና። 7ኛ ደስታህን የሚወስድብህን ነገር ሁሉ ራቀው፣ የሚያሰቃይህን ነገር ልቀቀው፣ ይዘህ አትሰቃይ። 8ኛ በሌሎች ኪስ ውስጥ ያስቀመጥከው ደስታ ሁሉ አንድ ቀን ወደ ኪስህ ይገባል። በሌሎች ኪስ ውስጥ ያስቀመጥከው ደስታ ሁሉ አንድ ቀን ወደ ኪስህ ይገባል። ምርጫህ ቢከዳህ የአላህ እዝነት አይከዳህም። እድልህ ቢከፋ የአላህ ችሎታ ሰፊ ነው። 10ኛ ላለመሰበር ከፈለግ ከአላህ ውጭ ማንንም አምነህ አትደገፍ። በሰው የተማመኑ ብዙዎች ተጎድተዋል። 11 አሁንም ታገስ፣ የታገሱ ሁሉ በመጨረሻ ተክሰዋል። 12 መውደቅ ያጋጥማል፣ መነሳት አለመነሳት ግን ምርጫ ነው። 13 ከፊት ይልቅ ልብን ምረጥ፣ ምርጥ ልብ ከምርጥ ልብስ ይበልጣል። 14 በማስመሰል ከምታገኘው ግልጽ ተናግረህ ብታጣው ይሻልሃል፣ ለእውነት ታመን። 15 ከአንድ ሰው የምታገኘው አቀራረብ አንተ ራስህ የሰጠኸውን ነው፣ ሰው የሰጠኸውን ነው የሚሰጥህ። القلق لا يمنع ጭንቀት የነገን ህመም ሊያግድ አይችልም፣ ولكنه يسرق ነገር ግን የዛሬን ሰላምና ደስታን ይሰርቃል። فلا تحمل نفسك هموما ምንም ነገር ላይ ጠቅምህ በሚችል ሀሳብ በራስህ ላይ ሸክመን አትጫን። القلق لا يغير ጭንቀት ምንም ነገር አይለውጥም፣ لكن الثقة بالله تغير ነገር ግን በአላህ ላይ መተማመን ሁሉንም ነገር ይቀይራል። فيا أخي دع القلق ወንድሜ መጨነቁን ተውና وابدأ الحياة ህይወትህን መኖር ጀምር። ولا تحزن አትዘን واستمتع بحياتك ተክዝ ህይወትህን አጣጥመው። وانسى الماضي ያለፈውን እርሳው። وعيش يومك ዛሬህን ኑር። واترك الضغوط ስነ ልቦናዊ ጫናህን አስወግድ። لا تبالغ في تحمل الهموم ሀሳብህን በራስህ ላይ በመጫን ድንበራት። لا تستسلم للأزمات ለቀውስ እጅ አትስጥ። لا تجعل الدنيا فوق ከጭንቅላትህ ላይ ዱንያን አትጫናት። لماذا الكآبة مسيطرة ጭንቀት ለምንድን ነው እንደዚህ የተቆጣጠረ? والغمامة السوداء أمامك ለምንድን ነው አይኖችህን የጽልመት ደመናዎች የጋረዱ? لماذا الدنيا في وجهك ለምንድን ነው ዱንያ ከፊት ለፊትህ እንዲህ የጨለመችብህ? لماذا تتنفس من خرم በመርፌ ቀዳዳ የምትተነፍሰው ስለምንድን ነው? دع الأمور تجري في أعينك ነገሮች ሁሉ በራሳቸው መንገድ እንዲጓዙ ተዋቸው። ولا تبيتن إلا خاليا ሰላም በሆነ አእምሮ እንጂ አምሽተህ አታንጋ። ما بين غمضة عين وانتباه የአይን ሽፋሽፍት ተከድኖ በሚከፈትበት ቅጽበት يغير الله من حال الله سبحانه وتعالى ነገራትን በቅጽበት ይቀያይረዋል። እቴዋ ሰልመሽ አደርሽው ሙሚኗ የተከበርሽው ሰብአዊ ክብርሽን አጥተሽ ደምንባ ያንቆረቆርሽው ስልጡን ዘመን ላይ ተፈጥረሽ እግር ስር የተረገጥሽው የኑሮሽ አሻራ በሳ ላይ ፋቅ ወይ ላይ ነሳ ለጾታሽ መብት ተነፍጎ ለጥቅምሽ ነጋ ደግድጎ ለጎዳሽ ማረግ ፈልጎ ላትሰለጥኝ ተጠልፈሽ በሰለጠነ ተልፈሽ ሀፍረት ማረግሽን ተዘርፈሽ መብትሽ ለቆጨሽ ተገፈሽ ለምታሰሚው ሞታ እርቃን አልሆንም ስሞታ አታድሙ ላልሽው አታጥቁኝ በእውቀት አክብሩኝ አትናቁኝ የሐዋ ዘር ነኝ ወቁኝ ዘርተኪን ኮነኝ ጠብቁኝ ዘርተኪ ኮነኝ ጠብቁኝ
መስገጃሽ ላይ ታገሺ መስገጃሽ ላይ ታገሺ